ለቀጣይ ህይወት ምን አስቀመጠን? ኑ ወደ አላህ እንሸሽ፣ ቁርአንን እንወቅ፣ ምህረትን እንለምነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአላህ ባሮች ሁላችንም እንደምናውቀው ይህች ዓለም መሸጋገሪያ እንጂ መኖሪያ አይደለችም። እያንዳንዷ ሰከንድ ማለት ነው ወደ ቀብራችን ታቃርበናለች። ሆኖም ግን ብዙዎቻችን በዝንጋቴ ባህር ውስጥ ሰጥመን የፈጠረን ጌታ ረስተን በወንጀል ላይ ወንጀልን እየደረብን እንገኛለን። አላህ በፈቀደልን ያክል በዚህ ቪዲዮ አጠር አድርገን ወደ አላህ ምህረትን መፈለግ ያለው ከፍታና ከዛም መራቅ የሚያስከትለውን ቁጣ የምንመለከት ይሆናል። አላህ Subhanahu Wa Ta'ala የሰው ልጅን ተፈጥሮ ምን አድርጎ ነው የፈጠረው? ደካማ አድርጎ ፈጥሮታል። ስለዚህ ስህተት መስራታችን አላህን አያስደንቀውም ማለት ነው። እሱ የሚፈልገው ምንድነው? ስህተት ከሰራን በኋላ ተሳስተን ስንመለስ ነው ማለት ነው። አላህ Subhanahu Wa Ta'ala ተስፋ ያዘለ የቁርአን አያ ላይ እኛን ተስፋ ሲሰጠን ማለት ነው ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም ይላል። አንተ ሙሐመድ ወይ በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ወይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ወንጀሎቹን ሁሉ ይምራልና እርሱ መሐሪም አዛኝም ነውና ከአላህ ሱብሓነሁ ወተዓላ እዝነት ተስፋ አትቁረጡ። ምንም ብትሰሩ ማለት ነው ወደ አላህ Subhanahu Wa Ta'ala ለመመለስ ሞክሩ እንጂ ከአላህ Subhanahu Wa Ta'ala እዝነት ተስፋ መቁረጥ የለባችሁም እያለን ነው ማለት ነው። ረሱል ሰለላሁ በሐዲሳቸው ላይ እንዲህ ብለዋል፣ ሊላሂ አፍረሁ ቢተውበቲ ዐብዲሂ ሚን አሐዲኩም ሰቀጠ ዐላ በዒሪሂ ወቀድ አضለሁ ፊ አርድ ፈላህ። አላህ የባሪያው ወደሱ መመለስ የባሪያው ንስሐ መግባት ማለት ነው ከእናንተ መካከል አንዱ በበረሃ የጠፋችበት ግመሉ ድንገት ተገኝታለት ከሚሰማው ደስታ በላይ አላህ Subhanahu Wa Ta'ala ባሪያዎቹ ወደሱ ሲመለሱ ካጠፉ በኋላ ማረም ብለው ወደሱ ሲጠጉ ማለት ነው ከዛ በላይ አላህ ይደሰታል ማለት ነው። እንዲሁም ደግሞ አላህ መሐሪ ነው ስንል ግን በወንጀል ላይ ለሚዘወትሩና አላህን ለሚንቁ ሰዎች፣ አላህን ከምንም ለማይቆጥሩ ሰዎች ቁጣው የበረታ መሆኑን መዘንጋት የለብንም። አላህ መሐሪ ነው በሚል ብቻ ሰበብ የአላህን ቁጣ የአላህን አያያዝ መዘንጋት የለብንም ማለት ነው። አላህ Subhanahu Wa Ta'ala ምን ይላል? ፈለማ ነሱ ማ ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون ይላል። የተገሰጹበትን ነገር በረሱ ጊዜ በላያቸው ላይ የሁሉን ነገር ደጃፍ ማለት ነው ከፈትንላቸው ይላል። በተሰጡትም ነገር በተደሰቱ ጊዜ ድንገት በቁጣ ያዝናቸው፣ ያን ጊዜም እነሱ ተስፋ የቆረጡ ሆኑ ይላል። አላህ Subhanahu Wa Ta'ala ተስፋ ከማይቆርጡት እንዲሁም ደግሞ በቁጣው ከማይዛቸው ቡድኖች ያርጋል። ረሱል ሰለላሁ ዐለይሂ ወሰለም ይህንን አስመልክተው ምን ብለዋል? ኢነላህ ለዩምሊ ሊዛሊሚ ሐታ ኢዛ አኸዘሁ ለም ይፍሊቱሁ ይላሉ። አላህ ለበደለኛ ወይም ደግሞ ወደሱ ለማይመለስ አካል ጊዜ ይሰጠዋል። ወደ አላህ Subhanahu Wa Ta'ala ተውበት እንዲያረግ ጊዜ ይሰጠዋል። ነገር ግን አንዴ በቁጣው ከያዘው ማለት ነው ከአላህ Subhanahu Wa Ta'ala ቁጣ በጭራሽ አያመልጥም ይላሉ። እንዲሁም ቀደምትና ታላላቅ ሰለፎች በዚህ ነገር ላይ ጥሩ ነገር አስተላልፈው ሄደዋል። ከነሱም ውስጥ ኢብን አልቀይም ረሂመሁላህ ምን ይላሉ? አንድ ባሪያ ወንጀል ሲሰራና አላህ ደግሞ ጸጋን ሲጨምርለት ማለት ነው በዛ ወንጀሉ ላይ ይህ አላህ እየጣለው መሆኑን ሊያውቅ ይገባል። በዛ ምክንያት አላህ እየጣለው መሆኑን ሊያውቅ ይገባል ይላሉ። አላህ የደበቀልህ እንድትመለስ እንጂ እንድትቀጥልበት አይደለምና ማለት ነው። ሐሰን አልበስሪ ረሂመሁላህ እርሳቸውም እንዲህ ይላሉ፣ የአደም ልጅ ሆይ ነገ መለሳለሁ አትበል፣ አንተ ያለኸው በዛሬው ቀንህ እንጂ በነገው ቀንህ ውስጥ አይደለም፣ ነገ ላይኖርህ ይችላልና ይላሉ። አብዛኞቻችን እንደምንመለከተው አብዛኛው ሰው ነገ አለኝ በሚል በማይሆን ተስፋ ነገን እንደሚኖር አድርጎ እርግጠኛ በሆነ አይነት ስሜት ውስጥ እየኖረ ነው አብዛኛው ሰው። ስለዚህ ነገ የኛ አይደለም፣ የኛ ቀን ዛሬ ነው፣ ዛሬ ያለንበት ማለት ነው። በየትኛው ደቂቃ
የኛ ህይወት እንደምትቋረጥ አናቅምና ማለት ነው። ፉደይል ኢብኑ ኢያድ ረሂመሁላህ እርሳቸው ምን ይላሉ? አላህን የምትፈራ ከሆነ ቁጣውን ሸሽ፣ ወደ እርሱም ሸሽ። ምክንያቱም ከፍጡራን ስትሸሽ ትርቃለህ፣ ወደ አላህ ስትሸሽ ግን ወደ እርሱ ይበልጥ ትቀርባለህ፣ ይበልጥ ወደሱ ትጠጋለህ ማለት ነው። ስለዚህ ሁላችንም ወደ አላህ እንሸሽ። አላህ ሱብሓነሁ ወተዓላ ፈፊሩ ኢለላህ ነው ያለን። ስለዚህ ሁላችንም ወደ አላህ እንሸሽ። አላህ ሱብሓነሁ ወተዓላ ፈፊሩ ኢለላህ ወደ አላህ ሸሹ፣ ወደ አላህ ተጠጉ ነው ያለን። መሸሽ ማለት ካለንበት መጥፎ ጓደኛ፣ ካለንበት መጥፎ ሱስ፣ ካለንበት ዝንጋቴ ወጥተን ማለት ነው ወደ ሰላቱ፣ ወደ ዚክሩና ወደ ቁርአኑ መሮጥ ማለት ነው። ወደ ተለያዩ ዒባዳዎች መሮጥ፣ የተለያዩ ዒባዳዎች ላይ የተለያዩ ስራዎች ላይ ጠንከር ማለት፣ ካለንበት ገፍላ ካለንበት ፊስቅ ወጥተን የተለያዩ አመጾች ወጥተን ማለት ነው ወደ ዚክር ወደ ተለያዩ ነገሮች መሄድ ማለት ነው። አላህ መመለስን ይወዳል፣ እንዲሁም ደግሞ ወደሱ የሚመለሱትን ማለት ነው ያከብራል። ኢነላሃ ዩሂቡ ተዋቢና ወዩሂቡል ሙተጠሂሪን። አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ወደሱ የሚመለሱ አካላቶችን ይወዳል፣ እንዲሁም ደግሞ ተጠራሪ የሆኑ አካላቶችንም ይወዳል ብሎናል። ስለዚህ ወደ እርሱ ይበልጥ ለመቃረብ መሞከር፣ ካለንበት ነገር ወጥተን ወደ እርሱ መጠጋት ይኖርብናል ማለት ነው። ዛሬ የመመለሻ በር ክፍት ነው። የተለያዩ የሰራናቸው ነገሮች ካሉ፣ የተለያዩ ያጠፋናቸው ነገሮች ካሉ መመለስ እንችላለን። ጊዜ አለን። ጊዜው ሳይረፍ ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባል ማለት ነው። ነገ ግን ላይሆን ይችላል። ነገ ምን እንደሚገጥመን፣ ምን ላይ እንደምንሆን፣ ምን እንደሚደርስብን ምናቀው ነገር የለም። አሁን ባለንበት ቀን ባለንበት ሰዓት ወደ አላህ ሱብሓነሁ ወተዓላ ካጠፋናቸው ከሰራናቸው ስህተቶች ማረኝ አላህ ሆይ እንዲያጥፍቻለሁ አንተ መሐሪ ነህ ይቅር በለኝ እያለን ወደ አላህ ሱብሓነሁ ወተዓላ ይበልጥ ለመቃረብ መሞከር ነው እንጂ ይባስ ነገራቶችን እያባባስን መሄድ የለብንም ማለት ነው። አላህ ሱብሓነሁ ወተዓላ ከመሞታችን በፊት ተውበትን ይወፍቀን፣ እንዲሁም ደግሞ ከቁጣው ይጠብቀን፣ በእዝነቱም ጥላ ስር ያስጠጋን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።